ሰላም ሰላም የቻናሌ ተከታታዮች እንኳን ደህና መጣችሁ። እንዴት ናችሁ? እንዴት ተሰነበታችሁ? እኔ ሰላም ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን። እንደኔ ሰላም ያለሁት እናንተም ሰላም ልትሆኑ ባለሙሉ ተስፋ ነኝ። ዛሬም በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ የምናየው አብረን ማለት ነው። በቅድሚያ ግን መጀመሪያ እስከ መጨረሻ አብራችን እንድትቆዩ በትህትና እጠይቃለሁ። ከዛ የዛሬ ደግሞ አብረን የምናየው እናውቃለን ሁላችን በየቤቱ ይሄ የሌለበት ቤት አለ ብዬ አላስብም። ሁሉ በየቤታችን አለ። ግን ስንት ጥቅም እንዳለው እንዴት አድርገው እንደሚሰሩ አብረን እናያለን ማለት ነው። ይሄ እንደዚህ ብሎ አሁን በውሃ የታጠበ ነው ማለት ነው። በውሃ እያጠቡት ነው። ይሄ ቆሻሻ አለን ከአፈር ተቆፍሮ ስለሚመጣ እንደዛ ያጠቡ ነው በማሽናቸው። ዋው ነው ማሽናቸው በጣም ደስ ይላል። ከዛ በኋላ በዚህ መልኩ እየተጠራ ነው ማለት ነው። ቆሻሻ ደስ የሚል ግን እኩልነት ነው። አንድ ነው እንጃ እኩል ነው። ትልቅም ትንሽም የለውም። በጣም ደስ ይላል። በዛ ላይ እኔ በጣም ነው ድንች የሚወደው ማለት ነው። ቅቅል አለ አይደል? ቅቅል በስሎ ምናምን እንደዛ ምናምን ሚጥሚጣ ተደርጎ በጣም ነው የሚጣፍጠው። በዛ ላይ ያወፍራል ይላሉ፣ ግን እኔ እወዳለሁ። ግን ደግሞ አልወፈርኩም። ዝሮ ግን ዋናው ጤና ነው የሚፈለግ ማለት ነው። እንደዚህ መልኩ እየላጩ ነው፣ እየታጠበ እየተላጨ በጣም ደስ ይላል ጽዳታቸው። ያው በዚህ መልኩ እንትን ላጭቶ ነው የሚባለው። በዚህ መልኩ አመጡት ሲያምር። ይሄ ግን በጣም ደስ ይላል። ምንም አይነት ቅልቅል የለውም፣ ምንም የለውም። በጣም ደስ ይላል። በዚህ መልኩ እየታጠበ ነው። ዋው! እዚህ ጋር ደግሞ እየተቆረጠ ነው ማለት ነው። አዎ በዚህ መልኩ ስስኩ ነው ምንድነው ክብ ቆርጦት ከዛ በኋላ እንደገና ይታጠባል ማለት ነው። እውነታቸው ነው። ሳይታጠብ እንትን አይልላቸውማ። ጭስ ይመስላል ቆሻሻው። ያው በዚህ መልኩ የታጠበ ነው። በጣም ደስ ይላል። እዚህ ጋር ገባ ወደ እሳት ማለት ነው። ወደ ዘይት ለመጥበስ ገባ። በጣም ይቃጠላል። በእንደዚህ መልኩ እንትን ያለ ነው። ማሽኑ ግን በጣም ደስ ይላል። እኛ እየተቃጠልን በተለይ ረመዳን አካባቢ እጃችን የተቃጠልን ምናምን ተቋቁሮ ምናምን የምንገኘው ያ ማሽን ቢገዙ የማሽን በየቤቴ ቢገባስ ምን ችግር አለው? በትንሹ ማለት ነው፣ በትልቅ ሳይሆን። የገለበጡት ነው ማለት ነው እንዳይቃጠል።
እዚህ ጋር ደግሞ ከተጠበሰ በኋላ እንትኑ ዘይቱ እንትን ሊል ማለት ነው፣ ሊጸፍ ነው የሚባለው። ዘይቱ ሊደረቅ ከረሽ ከረሽ እንዲል ማለት ነው። ከዛ በኋላ እዚህ ጋር ሰበሰቡት። ግን ደስ የሚለው የሆነበት አይሰባበሩም፣ ምንም አይልም፣ ምንም አይልም። ጨው ያረጉበት ነው። ከዚህ በኋላ በእንደዚህ መልኩ የደረቀ ነው ማለት ነው። ጨውና እንትን ካደረጉ በኋላ የሆነ ስፓይስ ከሆነ ይሄ ምንድነው በበርበሬ እንደ በርበሬ አይነት የሆነ ያስገባሉ። ይሄ ቺሊ ፓውደር የሚባል እንደዚህ ያስገባሉ ማለት ነው። እንደዚህ ከተደረገ በኋላ በዚህ መልኩ ድጋሚ ይገባል። ይሄ ዘይት እንዳይኖረው እስከሚደረግ ድረስ ከዛ ሄደ። ከዛ እንደዚህ መልኩት ያወጥ ነው። በዚህ መልኩም ያረጋሉ፣ በእንትኑም ያረጋሉ። በሽጉ በምንድነው በፕላስቲክ እንዳይሰባበራቸው እንደዚህ መልኩ አወጡት። በእንደዚህ በፕላስቲክ ለማስገባት ሊመቻቸው ነው እንደዚህ የሚያደርጉት። እዚህ ጋር ደግሞ የሱ ፕላስቲክ የታሸገ ነው፣ የተሰራ ነው በማሽን ፕላስቲክ አለ አይደል? ይስ ፕላስቲክ ወረቀቱ እየሰሩ ነው። አከ ምንድነው የሚሰሩ ግን አይታይም። እዚህ ጋር ሬዲ የሆነ እንትኑ የድንች ማለት ነው። እዚህ ለማስገባት አበባ አስገብተው ነው ማለት ነው። በእንደዚህ መልኩ በነገራችን ላይ በየቤቱ ይሄ ላስቲክ ራሱ እንደዚህ አይነት ጽሑፍ ያለው በየቤቱ የሌለ ቤት የለም መቼም። እዚህ ጋር ወደ ፕላስቲክ ከገባ በኋላ ያሸገ ነው። ሁሉ የተመዘነ ነው። 25 ግራም 25 ግራም ማለት ነው። 25 ግራም ግን ትንሽ ነው። ይሄ ምንድነው እንትን ስለሌለው ክብደት ስለሌለው እዚህ ጋር የታሸገ ደግሞ ወደ ካርቶን ያስገብ ነው። እዚህ አለቀ ማለት ነው። ወደ ማሸጊያ ቦታ ገባ። ከዛ በኋላ እንደዚህ ሄዶ ወደ በቃላ ሄደን እኛ ደግሞ እንገዛለን ማለት ነው። እና የኔ ወዶች ከመጀመሪያ እስከ መጨረሻ አብራችን የነበራችሁ በጣም አመሰግናለሁ። በዚህ ካለቀ ወደ ካርቶን ጋር ገባ ማለት ነው። በየታርጎ በየበቀላው በየሱቁ ይሄዳል። እና ውዶቼ በሌላ ቪዲዮ እስከምንገናኝ ድረስ የነበረን ቆይታ እጅግ አድርጌ አመሰግናለሁ።
ከመጀመሪያ እስከ መጨረሻ አብራችን የቆያችሁ እጅግ አድርጌ አመሰግናችኋለሁ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንዳትረሱ ውዶቼ። ቤተሰብ የሆናችሁ ደግሞ እዚህ ጋር ትልቅ ቦታ ማከፋፈያ ቦታ ደረሰ ማለት ነው። እጃችሁ ይባረክ ብዬቸዋለሁ ለዚህ ፋብሪካ እጃችሁ ይባረክ፣ እጃችሁ ወርቅ ይልበስ ብዬቸዋለሁ እና ቻው ውዶቼ።